እግዚአብሔር ተረጋግተሽ ኑሪ በሀገርሽ ኑሪ ብሎ በትዳርሽ ልጅ እንኳን ሰጥቶሽ ቢሆን ልጅ አስወርዳችሁ ጽንስ አስጨናግፋችሁ ወደ ስደት ሀገር የምትመጡ እንዳላችሁ በእርግጠኝነት የምነግራችሁ እኔ ካየሁት አንፃር ነው። እኔ አንድ ሰው አይቻለሁ። ሰላም ውድና የተከበራችሁ የቲጂ ባላገራዎች ሰዎች እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም እንድትሆኑ መልካም ምኞቴ ነው። ይህንን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ፣ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን የዘወትር ቤተሰባችን ይሁኑ። ቤተሰብ የሚሆናችሁ ደግሞ ላይክ አድርጉ፣ ኮሜንት ጻፉልኝ። ዛሬ ይዤ የመጣሁት ምን መሰላችሁ? እኔ ከገጠመኝ ነገር ተነስቼ ነው ይዤላችሁ የምመጣው። ምንም ፈጠራ አይደለም። አረብ ሀገር መምጣት ማለት በሞትና በህይወት መካከል መኖር ነው። ለምን መሰላችሁ? እዛ ሀገራችሁ ላይ ተመርመራችሁ መታችሁ ጤነኛ ሆናችሁ መታችሁ ስትመለሱ በሽተኛ የምትሆኑ ስንቶቻችን ነን? እና ራሳችንን ባለመጠበቅ ሰዎች ከሚያደርጉብን ጫና ከስራ ብዛት የተነሳ ከጤና ራሱ ከና ሙሉ ጤናችን ራሱ ላንመለስ የምንችልበት ሁኔታ ነውና አረብ ሀገር ለመምጣት ስንል ብዙ ጥፋቶችን አጥፍተን እንመጣለን። አንደኛው ትዳራችሁን ጥላችሁ ትመጣላችሁ። ሁለተኛ ነገር ደግሞ እግዚአብሔር ተረጋግተሽ ኑሪ በሀገርሽ ኑሪ ብሎ በትዳርሽ ልጅ እንኳን ሰጥቶሽ ቢሆን ልጅ አስወርዳችሁ ጽንስ አስጨናግፋችሁ ወደ ስደት ሀገር የምትመጡ እንዳላችሁ በእርግጠኝነት የምነግራችሁ እኔ ካየሁት አንፃር ነው። እኔ አንድ ሰው አይቻለሁ። ሌላ ደግሞ ያልተቆጠረ ብዙ አለ። ይህንን ቪዲዮ የምትመለከቱ ይህንን ጥፋት አጥፍታችሁ የመጣችሁ ከስህተታችሁ ተምራችሁ እግዚአብሔርን ምህረቱን እንድትጠይቁ በዛው ማስታወሻ እንዲሆናችሁ ነው ይሄን ቪዲዮ የምሰራው ማለት ነው። እኔ ወደዚህ ሀገር ልመጣ ስል ዱባይ ኤምባሲ ሄድኩ። የዱባይ ኤምባሲ ሄጄ እዚህ መካኒሳ ያለው ጋር ሄጄ ወደ ዋሽንግተን ዲሲ የምርመራ ማዕከል ለምርመራ ተላኩኝ። እኔ ለምርመራ በተላኩኝ ሰዓት ሁለት ሴቶች ናቸው እህትማማቾች። አንዷ ባለትዳር የነበረች ትዳሯን የፈታች፣ ሁለተኛዋ ደግሞ ከአረብ ሀገር የተመለሰች እሷን አስመርምራ ውጤቷን ልትቀበል አብራ የመጣች ማለት ነው። ከገጠር ነው ያመጣቻት። ከገጠር ይሁን ብቻ ፈዘዝ ያለች ናት ልትላክ ያለችው ማለት ነው። እና ውጤቷ መጣ። እኔ ለምርመራ ወረፋ እየጠበቅኩ እሷ ደግሞ ውጤት ለመቀበል ወረፋ እየጠበቅን እንደዚህ ወንበር ላይ ሁላችንም ተቀምጠን ነበር እያወራን ነው። አንደኛዋ ከስደት የተመለሰች ናት። ከስደት የተመለሰችው ነቃለች ናት፣ ታወራለች ምናምን የሆነች ብጥስጥስ ያለች ናት ማለት ነው። እና ያቺ ደግሞ የተመረመረችው ልጅ ውጤቷን የምትጠብቀው እህቷ ፈዛዛ ናት። ያቺን ተከትላት የመጣችው ቦታም ስለማታውቅ ምናምን ነውና እዛው ቁጭ እንዳለን ውጤቱ መጣ። ውጤቱ ሲመጣ ጊዜ ፖዚቲቭ ነው። ፖዚቲቭ የሆነው ምንድነው? ነፍሰ ጡር ናት። ስለ ባሏ እያወራች ነበር፣ ባሏን እየሰደበችላት ነበረ። ልክ ውጤቱ ሲመጣ ነፍሰ ጡር ናት። አንደኛ ከባሏ ላይ ታሳለች፣ ሁለተኛ ደግሞ ስደት መሄዱ ግዴታ እንደሆነ አድርጋ ወስናለች። በቃ እህቷ ነች፣ በዛች እህቷ ላይ የምትወስነው ማለት ነውና ከዛ አለፍኩትና በቃ ምን ያደርጉታል፣ በቃ ምን ችግር አለው ባህል ካልሽ በቃ ወደ ባለቤት ተመልሰሽ ልጅሽን ውለጂ፣ በቃ እግዚአብሔር ለበጎ አደረገልሽ ብያት አለፍኩኝ። እኔም ወረፋዬን እየጠበቅኩ እነሱም ሄዱ ማለት ነው። ከዛ ደግሞ እኔ ሜዲካል ሰጥቼ ሄድኩኝ። በሶስተኛው ቀን ተመልሼ ስመጣ አገኘኋቸው። አሁንም አገኘኋቸው ማለት ነው። እኔ ለምን እንዳጋጥመኝ አላውቅም። እኔ ለአንድ ሴት ነፍሰ ጡር ነኝ ብላ ለማርገዟ ደስተኛ ካልሆነች ጓደኛዬ እንድትሆን አልፈልግም። ለምን የሚያስቡት ሀሳብ ፖዚቲቭ የሆነ ሀሳብ ከሆነ ልጁን የማይፈልጉት ከሆነ ጓደኛዬ እንዲሆኑ አልፈልግም። ምክንያቱም ኃጢአት ስለሆነ ማለት ነው። ልጁን አልፈልግም ማለት ኃጢአት ስለሆነ የሚከተለው ነገርም ከባድ ወንጀል ስለሆነ እግዚአብሔር የማይፈልገው ኃጢአት ስለሚፈጽም አልፈልግም። እና እግዚአብሔር ሲጥልብኝ በሶስተኛው ቀን የኔን ውጤት ላመጣ ሲሄድም አገኘኋት። እንዴ አንቺ ነፍሰ ጡር አልነበርሽ? ነፍሰ ጡር ሆነሽ እንዴ እንደዚህ ምን ትሰሪያለሽ? ምንድነው እላታለሁ። በጣም ጭንቅላት የሚመታ ነገር ነው የነገረች። ምን አለች? አስወርቼዋለሁ ማለት። እኔ አሁን ነው የማስበው። ያኔ ምንም አልተሰማኝም ነበር እውነት ለመናገር በዛ ሰዓት ምንም አልተሰማኝም። እንግዲህ የእህቷ እርዳታ አለበት። እህቷ በቃ አረብ ሀገር ይሻልሻል ብላ እግዚአብሔር የሰጣትን ጸጋም አጨናግፋ ተመልሳ ልታስመረምራት መጣች። የዛ ቀን አገኟት፣ ተዘጋ ማለት ነው። ግን አሁን ያ ፋይል ተዘጋ ማለት ዛሬም ይሄ ነገር አይፈጠምም ማለት አይደለም። እና ልጅ
ትልቅ ጸጋ ነው። ይኸውልሽ አረብ ሀገር ስትመጪ 2 ዓመት ሰርቼ እመጣለሁ ያለሽ እኔ 2 ዓመት ልሰራ ከሀገሬ ወጥቼ 10ኛ ዓመቴ ነው። ይሄው 10ኛ ዓመቴ 10ኛ ዓመት ቆየሁ። 2 ዓመት ሰርቼ ሄድኩኝ። የአንዱ ዓመት ይመስለኛል ዝም ብሎ ለቤተሰብ ስልክ ዕዳ ስከፍል ምን ስል አልቋል። የአንዷን ዓመት ደሞዜን ይዤ ሄጄ ስራ ጀምሬ ነበር። እሱም አልተሳካም። ተመልሼ ዱባይ መጣሁ። 1 ዓመት እዛ ባክኜ ዱባይ መጣሁ። 2009 እዚህ የመጣሁ ይሄው 8ኛ ዓመቴ ነው። እዛ ቤሩት 2 ዓመት፣ አዲስ አበባ አንድ ዓመት ወደ 11 ዓመት ወደ ያው ስደት ወደ አዲስ አበባ ቢሆን ስሰራ የነበረው እየሰራሁትን እየበላሁ ነው የቆየሁት እና ምንም ያተረፍኩት ነገር የለም። ምግብ ቤት ከፍቼ ነበር። ሰርቼ ያለኝን ገንዘብ እስከምጨርስ ነው እየሰራሁ የነበረው። ጨርሼ እንኳን በደንብ እንኳን ሰው እየተዋወቀልኝ እያለ ቦታው መፍረስ ጀመረ። ከዛ በኋላ ስራውን አቋርጬ ቤት ተከራይቼ ትንሽ ጊዜ ቆየሁ። ወደዚህ መጣሁ እና ለ2 ዓመት እዚህም የመጣሁት ለ2 ዓመት ነው። 2 ዓመት ሰርቼ ባዶ ነው። 1 ዓመት ነው 6 ወር እንደሰራሁ በኮንትራት ጠፋው። ከዛ በኋላ 1 ዓመት ደግሞ ጠፍቼ ሰራው። 2ኛውን ዓመት ወረቀት አሰሩ ተባለ። ወረቀት ሳሰራ የ2 ዓመት ወረቀት ሳድስ በ2 ዓመት በ4ኛ ዓመቱ ኢትዮጵያ ሲሄድ ተመልሼ ስመጣ ምን ስል ገንዘብ መያዝ አልቻልኩም። ስለዚህ አሁን ያለችኝ ትንሽዬ ነገር ናት። እሷም ትንሽዬ ቦታ እሷ ብቻ ነች ቅርሴ ማለት ነው። እና 2 ዓመት ስትሉ ባዶነት ሲሰማችሁ ሌላ 2 ዓመት ስትጨምሩ አሁንም ሌላ ጉድለት ሲመጣ ሌላ 2 ዓመት ስትጨምሩ አሁንም ሌላ ጉድለት ሲመጣ ሴት ልጅ እድሜዋ የተገደበ ነው። በተለይ ማለት ነው በተለይ ደግሞ የሚቆጫችሁ መቆጨት እናንተ ጽንስ አጨናግፋችሁ የመጣችሁ ሴቶች የሚቆጫችሁ መቆጨት ልነግራችሁ አልችልም ማለት ነው። ምክንያቱም እግዚአብሔር ሊባርክሽ በረከት አድሎሽ ነበር። በማህፀንሽ በረከት አሳድሮብሽ ነበር። አንቺ ግን አልፈልግም አያስፈልገኝም ብለሽ አዛን ገብቶ እኮ ነው ያቋረጥ። አይበቃውም እንዴ? አረ በቃ አረ ተው። ተረጋግተን እሺ እና ምንድነው መሰላችሁ ተቋርጦ ነበር እና ውድ ቤተሰቦቼ ተቋርጦ ነበረ ከ1 ደቂቃ በላይ ማለት ነው። አዛን እያለ ቆርጬው ነው እና እግዚአብሔር የሰጠንን ጸጋ ጥለን መተን እድሜ ሲገድበን በኋላ ብር ስናገኝ ቤት ስንሰራ ሌላ ትዳር ሊሆን ይችላል ወይ ተመልሰን እዛው ትዳራችን ላይ ተገኝተን ሊሆን ይችላል። ልጅ ሳናፈራ ከቀረን የሚሰማንን ስሜት ልነግራችሁ አልችልም። እንኳን አይደለም እሱ እንኳን ልጅ አጥፍተን መተን ይቅርና እዚህ መተን ህይወታችን ይስተካከልልናል፣ ከነገ ዛሬ እንቀየራለን፣ ከነገ ዛሬ ስንል እድሜያችን የሚሄድብን እንዴት እንደምንናደድ እንዴት እንደምንጸጸት ይሄ ግልጽ ነውና እባካችሁ አሁንም ወደ ስደት ሀገር የምትመጡ እህት ወንድሞቼ፣ በተለይ እህቶቼ ጥፋት አጥፍታችሁ አትምጡ። እሰው ሀገር ላይ የተሻለ ነገር የለም። የተሻለ የሚባል ነገር የለም። የተሻለ ማለት እዛው ላይ መታገልና ማሸነፍ ነው የተሻለ የሚሆነው
እኔ ለምሳሌ አንዴ ወጥቻለሁ ብዬ የወጣሁበትን ፈጽሜ መለስ እንጂ ከዚህ በኋላ ስደት የሚያስመኝ ነገር ምንም የለም። በቃ አገራችን ከገባ እኔ አገሬ ከገባው በኋላ ምን እንደማደርግ እንገራችሁ። ባለኝ ነገር ስራ ጀምራለሁ፣ እከስራለሁ፣ አተርፋለሁ፣ እከስራለሁ፣ አተርፋለሁ። እንደምለወጥ ካመንኩኝ፣ እንደምለወጥ ከወሰንኩኝ እለወጣለሁ። የማልለወጥበት ምክንያት ምንም የለም። ስለዚህ ሁላችንም እንለወጣለን ብለን ስራ እንጀምራለን። በቃ ጥረን ተጣጥረን በትንሹም ቢሆን በቃ መኖር እንደምንችል እራሳችንን ማሳመን ያለብን። ሌሎች ደግሞ ከዚህ ከስደት ሀገር ስትሄዱ በቡትቱ በምናምን ተሸፍናችሁ ሄዳችሁ ያሳለፋችሁትን መከራ እረስታችሁ እህቶቻችሁን ከትዳራቸው እያፈናቀላችሁ ደህና ከሚኖሩበት ቦታ እያፈናቀላችሁ ለአረብ ሀገር ይሻልሻል እያላችሁ ጥፋት እያስጠፋችሁ እንደዚህ አይነት ወንጀል እያሰራችሁ ወደ አረብ ሀገር እህቶቻችሁን የምትልኩ ደግሞ እናንተ ትጠየቁበታላችሁ። ስለዚህ እባካችሁ እህቶቼ ይሄ ነገር ካለባችሁ ይሄን አድርጋችሁ ከመጣችሁ ንስሐ ግቡ። ሙስሊሞችም ሆናችሁ ክርስቲያኖችም ሆናችሁ እንደዚህ አይነት ወንጀል ከሰራችሁ እግዚአብሔር የማይወደው ኃጢአት ስለሆነ ንስሐ ግቡ እላችኋለሁ። ከዚህ በተረፈ ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሌላ ብዙ ያልተነኩ ያልተዳሰሱ ህይወቶች አሉ በህይወታችን ውስጥ ያሉ እነሱን ይዤ እመጣለሁ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።